ما درين قابضين ألا مو ديرا قابض ديبر بين في ده قال تكاد ده يعني تامباتي ركعت ساتي متي ساتي متي كمتي ما نبصر عارف هارد سرال تدل أزورنا كأي زون أنت هذا والله مبارك تاكل ستادو أدورت ترى سويني في الآن أدورت ألتلنا ناس متاح سليم بشيء ናቸው ብዙ ተከታይ ነው አላት። ኖ ገብቶኛል እኮ ላይቭ ላይ ነው የተሰጠው። ላይቭ ላይ ሲሰጥ ሰው ነው የመረጠው። ላይቭ ላይ ተሰጥቶ ሰው ኮሜንት ላይ እኮ የተመረጠው ኮሜንት ላይ ለአሲና ለእንትና ተብሎ ኮሜንት ላይ ተመረጠ። ለተመረጠው ሰው ለሁለት ተሰጠ። አይ ምርጫ ብኖርማ ማኪ እንደምታሸንፍ አውቃለሁ። እንደውም ለእንትና ነበር የተባለው በብዛት ማለት ነው። ማናት አደሸኔ አዎ ህዝቡ እንዳሉ ላደሸኔ ነበር ሲኮምት የነበረው። ከዛ ላደሸኔ ከቻሌንጅ ውጪ ሰጣታለሁ አለ። ቻሌንጁ ሳይኖር እኔ ሰጣታለሁ 500 ሺህ አለና ከዛ ለሰጣት ከሆነ ደግሞ ዋኖፊ ብሎ ኮመቱ ዋኖፊ ተመረጠች። ኮሜንት ነው ታይቶ የተመረጠው ላይቭ ላይ። ኦኬ አሁን የኦዳ ደግሞ ሲጀመር ግድ ነው የሚሰጠው ለሷ ነው። አይ እሱን ጀስት ዋት አዘቤት ነው ማፍትሪ አንጋፊ ነው ጋር ኢብሳ የዚህ ምርጫ እናንተ ለምንድን ነው ፎሎ ማታረጉ ጋይስ? ለዛ ነው እንደ ለካ ገስት ብልክ አላስገባ ያለችኝ ማኪ አይደለችም። እኔ ለምሳሌ እኔም ራሱ አላስገባህም። ለምን? ምክንያቱም ቻሌንጁ ለእኔ አይደለም የተሰጠው። ለምንድን ነው ማስገባ? ኖ ቻሌንጅ ስለሰጠ አይደለም እኮ ቻሌንጅ የተሰጠው ሰው እንዲያገኝም ስትል እኮ ታስገባለህ ግዴታ። ለዛ ሰው ወይ ስራልኝ ብትል ይረዳለሁ፣ ችግር የለም። ብትጠይቀኝ ይረዳለሁ፣ ቪዲዮም ልሰራልህ እችላለሁ። ይህን ግዴታ አይደለም አንተም ማስገባት ወይ መተው። ኖ እኔ ግዴታ ነው አላልኩም እኮ። ለዛ ነው አልኩ። አንተ ያው ሰው የሚሰበሰብበት ቤት ላይ ገስት ላይ ብዙ ሰው የሚኖርበት ቤት ላይ ጆይን ታደርጋለህ፣ ፎሎ ታስደርጋለህ፣ ትወጣለህ። ካለቅ ቻሌንጅ ሲሆን እንደዛ ነው። ገብቷል? ቻሌንጁ ለተሰጠህ አንተ ነው። አንተ ቤቱን ከፍተህ ማረግ ነው ማስደረግ ነው። ወላሂ እውነታው ነጭ ነው። ብሌስ በቃ አልተግባባንም ማለት ነው። ቻሌንጅ ህጉ ለአንድ ሰው ቻሌንጅ አሁን ለአንተ ቻሌንጅ ቢሰጥክ አንተ ፌመሶች ቤት አትገባም እንዴ? ትገባለህ እኮ። ፌመሶች ቤት ገብተህ ፎሎ አድርጎ አስደርጎ ፖስቱ ትላለህ። ጠይቃለሁ ኖ እኔ ጠይቃለሁ። ዝም ብዬ አልክም። ጠይቃለሁ። እሺ ካለኝ በዛ እንድረዳኝ ጠይቃለሁ። ግን እሺ ሳልለኝ እዛ ሄጄ ላኩ አላስገባም ምናምን የእሱ መብት ነው አይደለም? እሱማ መብቱ ነው እኮ። ማን ግዴታ አደረገ? ያ ነው እኮ። ጠይቃለሁ እንደ ማንኛውም ሰው ሬስፔክት አድርጌ ያንን ሰው እንደዚህ ታይለንት ተሰጥቶኛል፣ ስለዚህ በዚህ ሰዓት ሲመጣ አስገባኝና ፎሎ ትንሽ አስደረገኝ ምናምን ብዬ ጠይቃለሁ። ኮርስ ይሄ ግዴታ ነው። ሲጀምር ባለፈው አሲ ስለጠየቀ ነው ሪኩዌስት የላኩልህ። አሁን አሲ ጠይቀው ነበር በቀደም ነግሮ ነበራች ስታስገባኝ። ለዛ መስላቱ ብዬ ነው ዝም ብዬ ላኩልህ። አሁን ኧረ ይቅር ቻሌንጁ ሲፈልግ አታርጉ በሉ ይመቻች። አይ እንደዛ አይደለም እኮ 500 ሺህ ስናለ ቢግ ዲል። እኛ አሁን ቻሌንጅ ስለሆነ እንደ ቻሌንጅ ራን እናደርገው ብለን እንጂ 500 ሺህ ዱባይ ላይ 11 ሺህ ምናምን ድርሃም ነው። ኧረ ችግር የለም። ምንድን ነው እየገለልኩ ነው። አንተ ወኖ ሲሪየስ አታርጋ። እናንተ ፎሎ አድርጉ። ምንድን ነው
ዱባይ ስትመጣ እኮ እኛ ጋር ነው የምታርፈው፣ እኛ ነው የምንገባከበው። ወላሂ ለዚህም ልንገሬ ለምንድን ነው ሰው ፎሎ አድርግ ምናምን ብዬ የማለምነው እዚህ ጋር ማለት ነው። ቻሌንጅ ሲሰጥ ማለት ነው አብዛኛው ሰው አያደርግም። አዎ ለዛ ነው አንተ አሁን ሲሪየስ አድርጌ ይህን ነገር እንደ ሲሪየስ በቃ ወስደ ብትሰራበት የሆነ ቪዲዮ ምናምን የሆነ በቃ አለ የሆነ ፎሎ ፑሽ ልታርግ ትችላለህ እንጂ በላይ ብቻ ምናምን ከሆነ እንደዚህ ከሆነ አይሄድማ። መስራት አለባችሁ እናንተ። እዛ ላይ ቪዲዮ አስሊ ገብቶ እዚህ ጋር የራሱን ቪዲዮ ሰርቶ መልቀቅ አለበት እዛ ላይ እኮ ሰው እሱን አይቶ ይመጣል። ዱዊት የራሱ ላይ ካረገ ሰው እዛ ሄዶ እሱን አይቶ ይመጣል። ስለዚህ ሲሪየስ አልወሰዳቸው ችግሩ እዛ ነው። እኔ ወስጃለሁ በኩሌ ኃላፊነት ስለሆነ እኔ በኩሌን እያረኩ ነው። ቪዲዮች የለቀኩ ነው። ቪዲዮች እንዳለ መለቃቸው እኔ ነው። ለእሱም ልክለት ነበር እንዲፖስት እሱንም እንዲልክ ነበር። አላውቅም ሰው ንገረዋ። አንተም ሲሪየስ አድርገህ ንገረዋ። አይሰማህም። ኦኬ ይልሃል። የለም ይጠፋል። ኦኬ ይልሃል። እዛ ነው እንግዲህ ምንም ማድረጋችን ልብ ይስጠው። እንግዲህ ምን ማድረግ ይቻላል? ከፈለገ ይችላል፣ ካልፈለገ እምቢ ካለ አስሊ ነው እንግዲህ ሙሽኪላ ከቢር። ለማንኛውም ይመቻባት። ኧረ ችግር የለም ጋይዝ፣ ቻሌንጁን ተቀላቀሉ። ለማንኛውም ፎሎ አድርጉ ገዳ ሬስቶራንት ምሎ። ሌላ ምንድን ነው አልከው? ገዳ ስቱዲዮ ነው አይደል? ገዳ ስቱዲዮ፣ ገዳ ሬስቶራንት ያው የአንድ ግለሰብ ነው። አሁን ደግሞ ኦዳ ሬስቶራንት እና ኦዳ ካፌ በ18 ይመረቃል። አሁን ኦገስት 18 ያው ሲጀምር እሱ ፎሎ ተደረገ አልተደረገ ጉዳዩ አይደለም። ግን እንዲያውን ቻሌንጅ ሲሰጥ ኦልሬዲ በደንብ ለመታወቅ ያለውን ነገር ለማስፋት ነው እንጂ ገቢው በቲክቶክ አይደለም። ልጁ የስራ ሰው ነው። ለብዙዎች ትምህርት የሚሆን ሰው ነው። ለወጣቱ ምሳሌ ነው። ማል ስቱዲዮ ነው። ገዳ ስቱዲዮ ነው። አዎ ገዳ ስቱዲዮ አለው። ገዳ ሬስቶራንት አለ። እንደገና ደግሞ ገዳ ካፌ አለ። አሁን ደግሞ ኦዳ ሬስቶራንት፣ ኦዳ ካፌ በ18 ይመረቃል። አዎ ሌላም ድርጅቶች አሉት። እንግዲህ ወጣት ነው ገና፣ የኦሮሞ ልጅ ነው። እንደ ኢትዮጵያን ነው የሚያስጠራው። በስሩ ለብዙ ሰዎች የስራ እድል ፈጥሮ የሚኖር ሰው ነው። ሰው እንዲህ አይነት ሰዎችን በቻሌንጅ ሳይሆን ብንችል ዝም ብለን ነበር ፎሎ ማድረግ የነበረብን። ምክንያቱም የስራ ሰው ነው። እንደዚህ የሚሰሩ ሰዎችን ፎሎ አያደርግም ሰው። ገብቶሃል? ያ ነው እኛ ህዝብ እንደዚህ ነው። ምን ታደርጋለህ? እስኪ ቻሌንጅ ተሰጠ አይደል? ቢያደርጉት እኮ ቀላል ነገር ነው። ቀላል ነው ፎሎ ማድረግ። ግን እንግዲህ አሁን እዚህ ጋር ምንድን ነው 700 እሱ ነው እሱ ያንን ሰው መተባበር ነው። አለቀ። ኦፍኮርስ እሱም ይጠቀማል። ቻሌንጅ የተሰጠውን ሰው ይጠቀማል። አረቀ። ቻሌንጁ መጣም ቀረም ስነት ቢግ ዲል ምንም የሚቀይረው ነገር የለም። ግን ፎሎ ማድረጉ ዲስፖዚቲቭነስ ነው። ሰው ትንሽ አስቸጋሪ ነው። ሚዲያም አሪፍ ነው። ግን ገዳ ስቱዲዮ ምንድን ነው የሚሰራው ስራ? ስቱዲዮ ኦልሬዲ ስቱዲዮ ስራ ነው። ፎቶ ነው ስቱዲዮ። ኦኬ ፎቶ ምናምን ፕሮግራሞች፣ አዎ የካሜራ አገልግሎት ማለት ነው። ስቱዲዮ ነው። ፎቶ ቤት፣ ሰርግ፣ ልደት፣ ቤቢ ሻወሮች ምናምን እዛም ፎቶ ቤት ሁሉንም ነገር ይሰራል። ኦኬ አይ ለማንኛውም መልካም እድል። ሳንሱ ማባሉ አይ ብሮ ይመች ጋይዝ ዴማቲ ፎሎ ጎዳን ይችላል። ፎሎ ቶልቻ ፎሎ አርጉት። ምንድን ነው ቢያሸንፉ ምን ችግር አለ? 500 ሺህ ምን እናንተ 1 ሚሊዮን ብር 500 ሺህ ፎሎ ብታረጉ ሰዎች አሁን 500 አረጉ ማለት ነው። ምን ችግር አለ? ብበሉት ብወስዱት። እኔ እኮ የሚገርመኝ አንዳንድ ጊዜ እኔም ራሱ የቻሌንጅ ብሰጠኝ እኔም የኔ ድል ይሄ ነው ማለት ነው እኮ ወይኔ ብስሻኮ ሳለን እንደዚህ ራሱ አሰብኩ ሀሳብ ገባል። ወይኔ ትክክል እውነት ነው እኮ። ሰው እኮ በአንድ ቀን ውስጥ 1 ሚሊዮን የገባ ህዝብ አለ እኮ ማለት ነው። ሲሲ ትንሽ ፎሎ ነው እንደውም ይሄ ማይ ሰከንድ ዴይ አት ዩር ሆም ዌልካም ሚካኮ ወላሂ
ፎሎ ብታረጉ ምን ችግር አለ? ወይ ለገዳ ሬስቶራንቱን የኔን ቲክቶክ 1 ሚሊዮኑን ልሽጠው እንዴ ጋይስ? ጆ ምን ሰሙን ወፈርቴር ታላለኝ። ለምንድን ነው ማልወፍሮ ታዲያ? ምን ችግር አለ? እናንተ እየበላው አይደለም እንዴ? ኛቻ ጅረቦ ነው አንዴ ሰንድራሩ ወደ ጅራ እኔ እኮ ትልቅ ብሪ